And the winner for Streamer of the Year, IShowSpeed. I love y'all so much. I appreciate everybody. Y'all already know it's Speed here. Here go the backflip, y'all. Thank you for turning. Thank you. Ronaldo, bro. Thank you, Ronaldo. You wanna buy? Thank you. Dogs, Rito. Yeah. You're welcome. When is Ethiopia? Make sure we get out safe. When is Ethiopia? When is Ethiopia? Ethiopia is gonna be soon though. Ethiopia gonna be soon. ያው እንደምታውቁት ስፒድ የአፍሪካ ቶሩን ጀምሯል። አይሾ ስፒድ ወደ አፍሪካ ሊመጣ ነው እና ያው ኢትዮጵያ የሚመጣል ተብሎ ይጠበቃል። ነው ያውላችሁ ምን ለማለት ፈልጌ መሰላችሁ መንግስት ይሄንን ኦፖርቹኒቲ በጣም ካፒታላይዝ ማድረግ አለበት ብዬ አስባለሁ። ምክንያቱም የትኛውም ሚዲያ ላይ የትኛውም ሜይንስትሪም ላይ ከፍሎ የማያገኘው የትኛውም ነገር ላይ ከፍሎ የማያመጣውን ፐብሊሲቲ በዚህ ልጅ ብቻ መንግስት ማግኘት ይችላል። ሀገራችን ውስጥ ያለው ሁኔታ እንዳለው ሆኖ ይሄ እንደ ሀገር ማሰብ ያለብን ጉዳይ ነው ብዬ አስባለሁ። አንደኛ ሲመጣ እንደ ሰው እንደ ማህበረሰብ ማለት ነው ሀገራችንን ለዓለም እናስተዋውቅበት ነፃ መድረክ ነው። ልጁ በጣም ኢንፍሉዌንሻል ነው ስላችሁ በጣም ኢንፍሉዌንሻል ጠባዩ የማይመቻችሁ ነገር ሊኖር ይችላል። ነገር ግን እንደ ኢንፍሉዌንስ እንደ ሀገርን እንደማስተዋወቅ ሊያመጣ እንደሚችለው ይሄ ምንድነው የሚባለው በጎ ተጽዕኖ ነው የሚባለው እሱ በጣም ትልቅ እንደ ሀገር ሊጠቅመን የሚችል ግለሰብ ያውላችሁ ቻይና ሄዶ የሰራውን ነገር ማየት ይችላልላችሁ። ለቻይና ፖዚቲቭ ኢምፓክት ከማምጣቱ የተነሳ ለቻይና መንግስት ለአይሾ ስፒድ ተከፍሎት ነው ያንን የሰራው ሙሉ ትሪፑን በቻይና መንግስት ኤክስፔንስ ነው የተደረገው የሚባል ዜና ራሱ ወጥቶ እንደምትመለከቱት አይሾ ስፒድ ስቲም ዲናይስ ክሌም ቻይኒዝ ገቨርንመንት ፔድ ሂም ፎር ስትሪሚንግ ቱር ወይም ደግሞ የቻይና መንግስት ለስትሪሚንግ ቱሮች አይሾ ስፒድን ከፍሎታል የሚባለውን ሩመር ወይም ደግሞ ጭምጭምታ ወይም ደግሞ ይሄ ወሬ የሚባለውን ነገር እሱን የአይሾ ስፒድ ቲም ድና አርጎታል ወይም ደግሞ ውሸት ነው ብሏል። እንደዚህ አይነት ዜናዎች ወጥተው ነበር። ልጁ ምን ያህል ኢንፍሉዌንሻል ከመሆኑ የተነሳና ምን ያህል ቻይና መንግስት ፖዚቲቭ የሆነ ነገር ከማምጣቱ የተነሳ ቪዚት ኦሮሚያ ላይ ፖስት አድርጎ አይቻለው መሰለኝና መንግስት ያን ነገር ትኩረት እየሰጠው አንዱ ማሳያ ነው ቢያስባል እና መንግስት ይሄን ነገር በስነ ስርዓት ትኩረት ሰጥቶት በደንብ ዋጋ ሰጥቶት ምክንያቱም ዋጋ ያለው ነገር ነው የዚህ ልጅ ያንን ለሀገር ገጽታ ግንባታ ነው የሚባለው መጠቀም አለበት ቢያስባል። ይኸውላችሁ ሲመጣ ማለት ነው ከሰዎቹ በተለይ ደግሞ ከህዝቡ ከሚያገኙት ሰው እናንተ ናችሁ የሀገሪቷን ገጽታ ማበላሸትም ይሄ ምንድነው ማስተካከል የምትችሉ። ኢትዮጵያ በታሪኳ አንድ ጊዜ የተበላሸ ገጽታዋ ነው በታሪኳ የረሃብና የችግር ምሳሌ ሆነ ይቀር የሆነ ሰዓት ላይ የተበላሸ ስሟ በተበላሸ ስሟ ቀር ሚም ሲሰሩ የታችሁ ተቃላችሁ ቢያስባሉ ኢዝ ዴር ዋተር ኢን አፍሪካ ምናምን የሚባሉ በጣም ብዙ ነገሮች እንደ ሚም ነው የሚሰሩት ነገሮቹ እውነት ነው። ነገር ግን እንደ ሚም ብቻ ሆኖ አይቀሩ ያው ሰው ቢቀልድም የሆነ እውነት አለው ብሎ ስለሚያስብ ስለዚህ እንዳጠቃላይ የሀገራችንን ስም በዚህ በጣም ማደስ እንችላለን ብያስባለሁ። ስለዚህ ከዚህ አንፃር መንግስትም እንዳልኳችሁ ትኩረት ቢሰጠው ይሄንን ነገር ትኩረት መስጠት ያለበት ብዬ ማስበው ደግሞ ኢንዳይሬክትሊ ነው እንደ ሶሻል ሚዲያ ኢንፍሉዌንሰር ነው ብዬ ነው ማስበው። ይኸውላችሁ ሰዎች አሁን ላይ ወደ ሶሻል ሚዲያ የሚሳቡበት ምክንያት ሶሻል ሚዲያ ይሄ ዲሰንትራላይዝ አድርጓል ወይም ደግሞ ከአንድ ወጥቷል እንደ ግለሰብ የራሱን ነገር ነው የሚያንጸባርቅበት የራሱን አመለካከት ነው ፖርትሬ የሚያደርግበት ተብሎ ስለሚታሰብ ያ ማለት የሆነ ነገር ካልተመቸኝ አልተመቸኝም እላለሁ እኔ ከተመቸኝ ተመቸኝ እላለሁ። ሜይንስትሪም ላይ የሆነ ሴንትራል ያደረገ ነገር ስላለ ሳንሱር ተደርጎ ኤዲት ተደርጎ የሆነ ነገር ሆኖ በብዙ ነገር እንትን ውስጥ ስለሚያልፍ ያ ነገር የሆነ ነገሩ ትዊክ ተደርጓል ወይም ደግሞ ተነክቷል ተብሎ ይታሰባል። ስለዚህ እንደዚህ አይነት ሰዎች መተው ጥሩ ነገር ሲናገሩ ስለ ሀገርና በጣም ፖዚቲቭ የሆነ ነገር ፖርትሬ ሲያደርጉ ለኢትዮጵያ በቃ እነዚህ ግለሰቦች ከግላቸው ኤክስፒሪየንስ ወይም ደግሞ ከራሳቸው አመለካከት የተነሳ ነው ይሄን ነገር የተናገሩት። ይሄ ኢንፍሉዌንስ አልተደረጉ ይሄን ነገር እንዲያስተላልፉ ወይም ደግሞ ይሄን ነገር ፖርትሬ እንዲያደርጉ እንዲናገሩ ተጽዕኖ አልተደረገባቸውም ተብሎ ይታሰባል። ስለዚህ ያንን ታሳቢ አድርጉና አደራ ሰዎች ይሄ እኔ አይ ቲንክ የአፍሪካው ቱር ላይ ሁን ብቻ አላቅም የሆነ ቪዲዮ መጥቶልኝ ፕሊዝ ጊቭ ሚ ማኒ ፕሊዝ አምፑር ምናምን የሚባል በጣም ብዙ ነገር አይ እና እሱን ታሳቢ አድርጉት። ፉለ ቱሪዝሚ ብየ ቻይና ጉያ ተኮቲ ከን ጅጅሬፊ ብየ እንደም ሁንዳቴ አዱኛን ጉቱን ከን ሆርዶፍ ስትሪመሪን ጭማን አዱኛ ኩን ቡለ ቲክቶክ ይረቲ ሆርዶፍቶታ ሚሊዮና 45 ኦል kanqabu Aisho Speed imala inni gara ardi Afrika taaseen angolatti aansuudhaan biyyi lammaffaa inni du'achuuf jedhu Itoophiyaa ta'us ibsee jira. TikToker kun gara biyya keenyaatti dhufuunsaa Itoophiyaa turizimii ishee faana guutuu ishee addunyaatti akka agarsiisutu tilmaamama. Speed biyya keenya dhufe eessa qubachuu akka qabuu fi eessa dursee daawwachuu akka qabu ኮሜንት irratti barreessuudhaan nu beeksisa. Aisho Speed ልንቀበለው ነው እንግዲህ እንኳን በደህና መጣ ወደ ሀገራችን ብለን ሀገራችን ልናሳየው ነው በኩራት ማለት ነው። ጋይስ እኔ በጣም ተዘጋጅቻለሁ። እናንተስ ተዘጋጅታችኋል ወይ? አዲስ ቻሌንጅ ደግሞ ልናስጀምር ነው። እንደለመድነው ታሪካዊ የሆነ ሪከርድ መስበር ይኖርብናል አብረን። እኔ ብቻዬን የምወጣው ነገር የለም። እናንተ ከሌላችሁ እኔ ምንም እንደሆንኩኝ አውቀዋለሁ። እግዚአብሔር ነው የምላችሁ። ስለዚህ ሁላችንም ሆነን ነው ትልቅ ታሪክ የምንሰራው። ዝግጁ ናችሁ ወይ? ይህ ቻሌንጅ እንግዲህ ምንድነው? አይሾ ስፒድ በሚመጣበት ቀን ሁላችንም የባህል ልብስ ለብሰን መውጣት ይኖርብናል። የጊፋታ ልብስ፣ የኢሬቻ ልብስ፣ የጥምቀት ልብስ፣ የአሸንዳ ልብስ፣ የሲዳማ ሁላችንም የየራሳችን ያለን ቤት ውስጥ የባህል ልብስ ለብሰን መቼ እንደሚመጣ አናቅም። ላይቭ ሲገባ ኢትዮጵያ ውስጥ ከሆነ ጋይስ
ሁላችሁም የባህል ልብሳችሁ ለብሳችሁ እንድትወጡ እፈልጋለሁኝ። ከዛ እነዚህ ነገሮችን ማወቅ አለባችሁ። ወደ አይሾ ስፒድ ስትሄዱ ሁላችሁም የየራሳችሁ ንግግር አትናገሩ። which is እንዲሰማችሁ አትጠብቁ። አንድ ሰው ነው፣ በጣም ብዙ ሰዎች ይከቡታል፣ መስማት አይችልም። ስለዚህ ሁላችሁም በተቻላችሁ አቅም ማንጨብጨብ፣ ስማይል ማድረግ፣ መሳቅ፣ ፍቅር ማሳየት ትችላላችሁ እንጂ አቴንሽን እንዲሰጣችሁ ሁላችሁም ለመገፋፋት አትሞክሩ። ተአምር እንስራ። ታይቶ የማይታወቅ አይሾ እኔ አላማዬ አይሾ ስፒድ ማስለቀስ ነው፣ በፍቅር ማስለቀስ ነው አይሾ ስፒድን። ይህ ደግሞ ማድረግ እንችላለን ብዬ አስባለሁ። ትላልቅ አሪፍ ቦታዎች እንወስደዋለን። አዲስ አበባ ያለችበት ደረጃም እናሳያለን። በጣም ትልቅ የሆነ የቱሪዝም እድል እያጋጠመን ያለው በጣም በብዙ ሚሊዮን ዶላሮች የምናገኝበት የቱሪዝም እድል ነው ጋይዝ። አይሾ ስፒድ ማለት ልክ እናንተ እንደምታዩት የሚያብድ የሚጮህ ምናምን ብቻ አይደለም። ትልቅ የሆነ ተጽዕኖ ያለው ሰው ነው። ኢትዮጵያን በጣም መቀየር ይችላል። እንዴት ነው የሚቀይረው? አይን ውስጥ እንገባለን። አይን ውስጥ ከገባን ደግሞ አሁን ያለንበት ለውጥ እውነቴን ነው የምላችሁ በጣም ብዙ ቱሪዝም አትራክት ያደርጋል። ስለዚህ ሁላችሁም የባህል ልብስ ለብሳችሁ እንድትወጡ ፈልጋለሁኝ። የባህል ጭፈራ የምትችሉ ሰዎች ደግሞ ማለት ነው ሜሴጅ ላይ እንድትጽፉልኝ ፈልጋለሁ። እዚህ ኮሜንት ላይ ወይም እንድትጽፉ ፈልጋለሁ። ሲሪየስሊ እኔ ዳንሰኛ ነኝ፣ የአማርኛ ዳንስ እችላለሁ፣ የወላይተኛ ዳንስ እችላለሁ፣ ግሩፕ አለኝ የምትሉ ሰዎችም እንድትጽፉ ፈልጋለሁኝ። ተዘጋጅተን ጠብቀን ማለት ነው በባህላችን በሁሉም ነገር ማስደሰት ይኖርብናል። ከዛ ደግሞ ኬተሪንግ ሰርቪሶች ማለት ነው የባህል ምግብ የምትሰሩ ሰዎች እንድትዘጋጁ ፈልጋለሁኝ። የሚገርም የባህል ምግብ ታዘጋጁና በሚገርም አይነት ስታይል ታቀርባላችሁ። ይዛችሁ ኑ፣ እድላችሁን ሞክሩ፣ ችግር የለውም። የባህል ምግባችሁን ይዛችሁ ኑ። ቲሸርታችሁን አድርጉ፣ የባህል እንትናችሁን የካምፓኒያችሁን ቲሸርት አድርጉትና የሚገርም ደስ የሚል የባህል ምግብ ይዛችሁ ኑና አሳዩ። በደንብ አድርጋችሁ ከነ እውነቴን ነው የምላችሁ ከነ መስተንግዷችሁ ማለት ነው እናቀርበው፣ ቀውጢ እናድርገው በተቻለን አቅም ማለት ነው። ስለዚህ ፍላወር ይዛችሁ መምጣት የምትችሉ ከሆነ ደግሞ ፍላወር ይዛችሁ ኑ። ፍላወር ይዛችሁ ኑና በትኑት። የፍቅር ፍላወር ማለት ነው ጋይስ። ፈንዲሻ ማምጣት ከቻላችሁ እንደዛው ተአምርን ስራ። ቄጤማ ይዛችሁ መምጣት የምትችሉ ከሆነ ቄጤማ ይዛችሁ ኑና ቀውጢ እናድርገው። ይህ ነገር ማለት ነው መደባደብ አያስፈልግም። እውነቴን ነው መገፋፋት አያስፈልግም። ኦልራይት ህግ መጣስ አያስፈልግም። ሁላችንም በስነ ስርዓት ፍቅር እናሳይ፣ አንድነታችን እናሳይ። ቱሪዝም ወደዚህ ማምጣት ይኖርብናል። ኦኬ እንግሊሽ የምትችሉ ሰዎችም ካላችሁ ማለት ነው በተቻላችሁ አቅም ስለ አዲስ አበባ የሆነች ነገር አጥኑ። የደስ የሚል ነገር ይዛችሁ ኑና እድሉን ካገኛችሁ አይሾ ስፒድ ቀረብ ካለ ከናንተ ማለት ነው ያለንበት ሁኔታ ተናገሩ። የሆነ ጥሩ ነገርን ለመናገር ሞክሩ። ባህላችሁን ለማሳወቅ ሞክሩ። ጭፈራችሁን ለማሳየት ሞክሩ። ተዘጋጁልኝ እባካችሁ። ዝግጁ ከሆናችሁ አንድ ብላችሁ ጻፉ። እየጠበቅኳችሁ ነው። አብረን ቀውጢ እናድርገው እስኪ በእናታችሁ። ትልቅ ነገር ነው ይሄ። Yo Speed, I saw a video of you asking if Starlink works here in Ethiopia, so I'm here to explain it for you in Ethiopian accent. This is how we speak English. This is our accent. Anyway, Starlink needs permission from some Ethiopian authority to operate for the public, and I don't think they got the license, but you have another option. That option is DIA, Dedicated Internet Access from Ethio Telecom. That network is private and it's powerful, fast, and it's non-shareable, meaning you don't share it with people, and it works fine even at peak hours, like when many people are using internet. Some embassies and media use it, so you can try the DIA network, Dedicated Internet Access. And another option I got for you is try to contact ECA, Ethiopian Communications Authority, the one responsible for telecom services in Ethiopia. They may allow you to use your own Starlink device for like 24 hours for a day. Try it, but it's maybe, because I'm not sure they will do that. Anyway, we got many things to show you and to the world, so we are waiting for you. Ethiopia is waiting for you, Speed. Flawless victory. Let me take her to the back, she wanna look at me. Headshot, 223, bear rock, movie scene. Baby, let's turn up in this party, what's a wedding ring? My same haters. Hey, Aisho Speed, welcome to Ethiopia. Me and my friend, we need small money. We work hard. Morning, early morning, stand up, work. Night, house go, small sleep. Morning out, work. No money. Bozen ይሆነናል ለምለለ ነው. And we salary no enough. We eat one day, one eat. Aisho Speed, you come Ethiopia,
visit me and my friend. በእውነት we salary come we count ትንን 1 month salary today finish. So you come Ethiopia, join us please I show speed visit us me and my friend. my name is ሙሴ አድርሱለት ወገን ለወገን ደራሽ ወገን ነው ለኛ ከዘነበ ለእናንተም ያካፋል አድርሱለት ባካችሁ ሜንሽን አድርጉለት አደራ you know I always carry cash anywhere I go you know just to hand it out to somebody guys ስፒድን ላላፋር ዝማሬ በመጣው የሚል ኮሜንቶች እያየሁ ነበር ስፒድን አታውቁትም እንዴ ይሄ ነበር የኔ ሪአክሽን መጀመሪያ ላይ በቃ እንዴት ሊጠሩት ይችላሉ ምናምን ሰውዬ እሱ ምናምን ሰውዬ በቃ እብድ የሆነ ሰውዬ እንዴት እንደዚህ አይነት ቦታ ሊጠሩት ይችላሉ ነበር የኔ ሪአክሽን ከዛ በኋላ ትዝ ሲለኝ ማለት ነው የሆነ ስትሪም አይቼ ነበር የሱ ማለት ነው ልጁ ለካ እንደዚህ አይነት ነገር ላይ ይረጋጋል በጣም የሚረጋጋው እንደዚህ አይነት ነገር ላይ እዩት ቪዲዮን yeah you know I enjoy this culture you know yeah ማለት በቃ እንዳያችሁት ከሆነ ማለት ነው ይረጋጋል ልጁ ለዛ የሚቻል ነገር ነው ማለት ነው ሰው እንደ ሐሳብ ማለት ነው ትንሽ ደቂቃ ማለት መጥቶ ሄዶ አይቶት ምናምን በቃ አይቶት ደንግጦ ነው የሚሄደው እንደዚህ አይነት ነገር አይቶ የሚያውቁ አይመስለኝም ከዚህ ሀገር ውጭ ያሉ ሰዎች እንደዚህ አይነት ነገር አይቶ የሚያውቁ አይመስለኝም ሰው ተሰባስቦ አንድ አይነት ልብስ ሁሉም ነጭ ለብሶ ማለት ነው ሲያዩት እንዴት ደስ እንደሚል አስቡት ጋይስ እንዴት ደስ እንደሚል በቃ ጋይስ እንደዚህ አይነት ኢቨንቶች ማለት ነው በጣም ቱሪስት የሚስቡ ኢቨንቶች ናቸው ጋይስ በጣም ቱሪስት ይስባሉ እና ጋይስ እንዳጋጣሚ በዛ ቀን የሚመጣ ከሆነ ማለት ነው እባካችሁ የሚመለከተው እሱን ሃንድል ያደርጋል ብላችሁ ለምታስቡት ሰው ማለት ነው ይሄን ቪዲዮ ላኩላችሁ ወይ ሜንሽን አድርጓቸው ጋይስ እንደዛ ቢያደርጉ በጣም ያበደ ነው ጋይስ ይሄ ነገር ስለ ሃይማኖት ምናምን አይደለም በቃ አንድነቱና ሰው ተሰባስቦ እንዲያይ ቱሪስት የሚስብበት ነገር እንዲፈጠር ነው በቃ Hey I show speed how you doing everything is good I hope everything is fine I heard you come to Ethiopia to visit so I think you asked who is a professional barber in Africa so my brother I'm professional barber in Ethiopia so if you want barber man I'm waiting you my brother and I can't wait see you so guys I show speed ይሄን ቪዲዮ ሜንሽን እያደረጋችሁ አድርሱልኝ እርግጠኛ ነኝ እኔ እንደምሰራው አኮራቸዋለሁ እንደ አፍሪካ ነው ማኮራችሁ ጋይስ አይ ቲንክ እነ ማሪያ እና አንዳንድ ልጆች ቪዲዮ ሰርተውልኛል ሜንሽን እያደረጋችሁት ብለው ለኔ እጅግ በጣም ነው ማመሰግናችሁ ስፔሻሊ ማሪያ አሽቃባጭ ምናምን ተብለሽ ተሰርበሻል ኮሜንት እያየሁ ነበርና በእኔ ምክንያት ማለት ነው ሶ ጋይስ እሺ ለመልካም ነገር ማሽቃበጥ ይልመድብን ማሽቃበጥ ማለት ጀስት ክሬዲት መስጠት እኮ ነው ጋይስ ሶ ቴንክ ዩ ሶ ማች በጣም ነው ማመሰግንሽ ይሄን ቪዲዮ ላይ ሾው ስፒድ እንደርሰው ሪፖስት አድርጉን ጋይስ